በዛሬው ቪዲዮ የምንመለከተው ጤና ተቋማት እንዴት ነው የኮሚትድ ዲማንድ አግሪመንት ዳታ ሰብሚት አድርገው ከኤፒኤስኤስ ጋር አግሪመንት የሚፈጽሙት የሚለውን ነው። እንግዲህ አንድ ተቋም ቀጥታ ያው ሎጊን ካለ በኋላ ሲዲኤስኤስ ማኔጅመንት የሚለው ላይ ይሄዳል። ከርሰሩን ጠጋ አድርጎ ሲዲኤስኤስ አግሪመንት የሚለው ላይ ክሊክ ያደርጋል። ሲዲኤስኤስ አግሪመንቱን ክሊክ ሲያደርግ ፋሲሊቲው ከዚህ ቀደም ሰሚት ያደረገውን ፎርካስት አጀስትድ ያደረገውን ፎርካስት ያመጣለታል። በየካታጎሪው እዚህ ጋር ያሳያል። ፋሲሊቲ ኔም አለ እዚህ ጋር ሃይድ ፊልተር ምትልና ሾው ፊልተር ምትላለች። ሃይድ ፊልተር ስናደርግ ዳታ መሞላበትን ቦታ በደንብ ሰፋ ብሎ እንዲታየን ያደርጋል። ሲዲኤስኤስ ፎርካስት ቫልዩ ምን ያህል ነበር ፎርካስት ያደረግነው፣ አጀስትድ ፎርካስታችን ምን ያህል ነው፣ ኮሚት የምናደርገው አሁን እዚህ ጋር ኤዲት ስናደርግ ዳታው እየተቀየረ ኮሚትመንቱን ያሳያል። ባለፈው ፎርካስት ሰሚት ያህል ነው እና ደግሞ ኮሚት ላይን አይተሞችንም እዚሁ ጋር ቆጥሮ የሚያሳየን ነው የሚሆነው። እንግዲህ ባለፈው አጀስት አድርገን ክሊን አድርገን የጨረስን ጤና ተቋማት ጀስት ኮንፊርም አድርጎ ሰሚት ማለት ይቻላል። የተወሰኑ ማስተካከያዎች ግን የተረሱ አይተሞች ካሉ ኢረሮች ካሉ ስቲል እዚህ ጋር ማስተካከል ይቻላል። እዚህ ጋር አጀስትድ ኳንቲቲ ለምሳሌ 2 ነው። እኔ ግን ሜቢ ወደ 10 እዚህ ጋር ማስተካከል ይችላሉ። ተጨማሪ ኤኒ እንትኖችም ካሉ እንግዲህ ሙሉ ፕሮዳክቱን እዚህ ጋር ስክሮል እያደረግኩ እያየው 150 ነበር አትሮቫስታቲን 20 ሚሊግራም ዌስት ፎርካስቴ። አሁን ግን ሜቢ 240 ማድረግ ከፈለኩ እዚህ ጋር አጀስት አደርጋለሁ። ኳንቲቲ አጀስትመንቱ እዚህ ጋር ሲደረግ የቫልዩ ቼንጁ እዚህ ጋር እንደምትመለከቱት ሲዲኤስኤስ ኮሚትመንቱም እዚህ ላይ እየተቀየረ ይመጣል። ነምበር ኦፍ ላይን አይተሙ በዛው ልክ እየተስተካከለ ይሄዳል ማለት ነው። በኤረር የገባ ፕሮዳክት ካለ ዲሌት ማድረግ እንችላለን። ኮንፊርሜሽን ታይም ቃና ዲሌት ተጨማሪ ፕሮዳክት የረሳነው ፕሮዳክት ካለ እዚህ ጋር ቼክ አድርገን እዚህ ላይ የምናስገባ ይሆናል። እዚህ ላይ የሚመጡት እንግዲህ ከፎርካስት እና ከሰፕላይ ፕላን ያስገባነው ፕሮዳክቶች ናቸው። እዚህ ጋር አድ ስንልም ወደዛ የሚሄዱ ነው የሚሆነው። በዚህ መልኩ እንግዲህ ኳንቲቲዎቹን አጀስት እያደረግን እያየው ሪቪው እያደረግን በየካታጎሪው ለሁሉም ካታጎሪ ቼክ አድርገን ዳታውን ኮንፊርም ማድረግ ይኖርብናል ማለት ነው። ያንን እንግዲህ ኤክስፖርት ኤክሴል የሚል ኦፕሽን አለ። ኤክሴሉን አውርደን መመልከት ይቻላል። በተጨማሪም ድራፍት ፕሪንቱንም አውጥቶ ማየት ይቻላል። ሰሚት እስካልተባለ ድረስ ግን እስከዛ ድረስ ድራፍት ዳታ ነው ማለት ነው። ከዛ በመቀጠል እንግዲህ ሁሉንም ካታጎሪ ሪቪው አድርገን ካለን በጀት አንጻር አሎኬት ከተደረገው በጀት አንጻር ፊዚብል ነው ሪያሊስቲክ የሆነ ኮሚትመንት ነው የሚለውን አረጋግጠን በዲቲሲ እና በፋሲሊቲ ሊደርሺፕ አፕሩቭ አስደርገን ሰሚት የምንል ይሆናል። ሰሚት ስንል ከ221 አይተም 218 ኮንፊርም ተደርገዋል ይላል። ሰሚት የማድረጊያው ዲአክቲቬትድ ነው፣ ምክንያቱም 3 አይተምስ አር ኖት የት ኮንፊርምድ ይለኛል። አስታዞሞላማይድ፣ አትሮቫስታቲን፣ ግሉኮስ ቴስት ስትሪፕ እዚሁ ጋር መጥቼ እዚህ ጋር ኮንፊርም ስላልተደረገች ኮንፊርም አደርጋታለሁ። አትሮቫስታቲን እዚህ ጋር ኮንፊርም ስላልተደረገ እሱንም ኮንፊርም አደርጋለሁ። ኬሚካል ኤንድ ሪኤጀንት ላይ ይመስለኛል ኮስ ሰሚት ብዬ እንግዲህ አንድ አይተም ይቀረኛል። ፕሌስመንት ቴስት ስትሪፕ እሷን ኮንፊርም ላለው ሙሉ ፕሮዳክቶቹን አንድ በአንድ ኮንፊርም ማድረግ ይኖርብኛል። ፋይናላይዝ ሰሚት ስል በካታጎሪ ምን ያህል ቫልዩ እንደሆነ ያሳየኛል። አይ ኮንፊርም በሲዲኤስኤስ በዲቲሲ እና በፋሲሊቲ ሊደርሺፕ አፕሩቭ የሆነ ኮንፊርም ሳይደረግ ሰሚት ማለት አንችልም። ያችን ቲክ ቦክስ ስነካ ፋይናል ሰሚት ምንል ይሆናል። እንግዲህ ይህ ዴታ ወደ ቀጥታ ወደ ኢፒኤስኤስ ሀብ ሰርቭ ወደምትደረጉበት ኢፒኤስኤስ ሀብ ቪዚብል ይሆናል። ፋሲሊቲው ሰሚት ካደረገ በኋላ እንግዲህ የሚጠበቅበት ኔክስት አክቲቪቲው ምንድነው? ፕሪንት ማድረግ ነው። ፕሪንት ክሊክ ስናደርግ አውቶማቲካሊ ዳውንሎድ ያደርግልናል የሰራነውን የሲዲኤስኤስ አግሪመንት። እንግዲህ ፋይናል የሆነው የሲዲኤስኤስ አግሪመንት ይህንን ይመስላል። ኪውአር ኮድ ይኖረዋል። ኪውአር ኮዱ በስልክ ስካን ከተደረገ የሚያሳይ ይሆናል። የምን ፋሲሊቲ ምን እንደሆነ ማን ኮሚት እንዳደረገ አግሪመንቱ ዲቴል ኪውአር ኮድ ይኖረዋል። ፋይናል አግሪመንቱ ኪውአር ኮድ ያለው አግሪመንት የሚሆነው። ፋሲሊቲ ሰሚት ካለ በኋላ እንግዲህ ዴታውን ማስተካከል አይችልም ማለት ነው። ቀጥታ ወደ ሀብ ነው የሚሄደው።
እንግዲህ ፕሪንት ያደረግነውን አፕሩቭድ የሆነ ዶክመንት ከተቋማችን ላይ ሳይን አድርገን ስታምፕ አድርገን ከኤፒኤስኤስ ሀብ ጋር ኮኦርዲኔት አድርጎ እንግዲህ አግሪመንቱን በአካል መፈጸም ይቻላል ማለት ነው። ፕሮሰሱ ይህንን ይመስላል።